ሰበር ዜና ከጅቡቲ ወታደራዊ መሳሪያ ጭኖ ወደ ሞጆ ሲጓዝ የነበረ ባቡር ተቃጠለ። መነሻው ጅቡቲ መዳረሻው ሞጆ አድርጎ ወታደራዊ መሳሪያ ጭኖ ሲጓዝ የነበረ ባቡር ሶማሌ ክልል ኤረር አካባቢ የተቃጠለ ሲሆን በዚህ ቃጠሎ ኮንታክት ዋየር፣ ሚሴንጀር ዋየር ሙሉ በሙሉ ወድሟል። ፍርጎው ሙሉ ለሙሉ እየወደመ ሲሆን ሀዲዱ በመቅለጥ ላይ እንዳለ ለኢትዮ 251 ሚዲያ የዓይን እማኞች ገልጸዋል። ምንጮች አክለው እሳቱን አሁን በከፍተኛ ሁኔታ እየነደደ እንደሆነ ገልጸው የሚፈነዳ ነገር ይሰማል ብለዋል። የተቃጠለው ኮንቴነር ከወታደራዊ መሳሪያዎች በተጨማሪ ምንነቱ ያልታወቀ ተቀጣጣይ ነገር ይዞ ይጓዝ እንደነበር የውስጥ መረጃ ምንጮች ለኢትዮ 251 ሚዲያ አክለው ገልጸዋል።